የሳምንቱ ዋና ዋና ዜናዎች። የብልጽግናው ሹም እርምጃ ተወሰደበት። ብልጽግና ደብረታቦር ከተማን በፋኖ መያዙን አመነ። የሳምንቱ ዋና ዋና ዜናዎች። የብልጽግና ሹም እርምጃ ተወሰደበት። ብልጽግና ደብረታቦር ከተማ በፋኖ መያዙን አመነ። ቁስለኛ በሄሊኮፕተር እየተለቀመ ነው። ባህር ዳር መኮድ ተጨፍጭፎ አየር ወለድና ኮማንዶ ድባቅ ተመታ። ፖለቲከኛው በቁጥጥር ስር ዋለ። የአውሮፓ ፓርላማ ጥብቅ ሕግ አጸደቀ። ፋኖ ወደፊት እየገሰገሰ ነው። በጎንደር ጠላትን እያርበደበደ ነው። የብልጽግናው ሹም ኮበለሉ። ጋይንት ደብረታቦርና እስቴ ጭስ አባይ በፋኖ እጅ ገቡ። የብልጽግናው መግለጫ አስቂኝ ተባለ። አዲስ አበባ ጭንቅ ውስጥ ገባች። መከላከያ ብትንትኑ ወጣ። ከተሞቹ ነፃ እየወጡ ነው። የደቡብ ጎንደር ከተሞች በፋኖ እጅ ገቡ። ጥርስ ያለው ሕፃን ተወለደ። ሚኒስትሩ የህወሓት ሹማምንቶች አወገዙ። ዋና ጸሐፊው አዲስ አበባ ሊመጡ ነው ተባለ። የጄኔራሉ ቤት ሙሉ በሙሉ ወደመ። ለማስጠንቀቂያ ደብዳቤ ምላሽ ተሰጠ። የብልጽግናው ከባዱ ምሽግ ተደመሰሰ። ሸዋ የገባው ኮማንዶ ዶግ አመድ ሆነ። ፋኖ ለዓለም አቀፍ ሚዲያዎች ማብራሪያ ሰጠ። የአዲስ አበባ ወንጀል ጉዳይ መነጋገሪያ ሆነ። ፋኖ የማይታመን ገድል ፈጸመ። ሆዳደሩ አዛዥ እርምጃ ተወሰደበት። ፋኖ የኮማንዶ ሰልጣኞችን አስመረቀ። የብልጽግናው ጦር እርስ በርሱ ተጫረሰ። የአማራ ፋኖ ብሔራዊ ኃይል ቴዎድሮስ ዕዝ 102ኛ ከውጭ ቱሪስቶች ጋር ውይይት አደረገ። እየገነባ ነው ያለነው ስርዓት ሰው የሚሸት ነው። ትግላችን አቃፊም ዓለም አቀፋዊም ነው ስንል በምክንያት ነው። የኛ ትግል ማንንም በብሔሩ በቀለሙ ፈርጆ አይጠላም፣ ነጥሎም አይወድም። ሁሉንም ያለምንም ቅድመ ሁኔታ ሰው በመሆኑ ብቻ አክብሮ ይይዛል፣ አብሮ ይወዳል። ትግላችን አፈሙዙ የተነጣጠረው ባሪያ አድርጎ እንኳን ሊገዙት በማይችሉ በአብይ አህመድና በስርዓቱ አጎብጃጆች ላይ ነው። ውሸትንና ብልጭልጭን ግንባታዎችን፣ ኮሪደር ልማትን ለሀገር ግንባታ ለገለጻና ለዲፕሎማሲ እና አብይ የሚጠቀመውን ብልጽግና በዚህ ወቅት በዓለም አቀፍ ደረጃ ኢትዮጵያና ኢትዮጵያዊ እንዲዋረዱ አድርጎታል። አፋብኃ ቴዎድሮስ ዕዝ 102ኛ ኮር የ22ኛ ክፍለ ጦር አመራሮች አርበኛ ሀብታሙ አለኸኝ፣ የክፍለ ጦሩ ምክትል ሰብሳቢ አርበኛ ገደፋው አይዘንጋው፣ የክፍለ ጦሩ ምክትል ጦር አዛዥና የሌሎችም በተገኙበት ጭስ አልባው ነዳጅ እየተባለ በሚጠራው የቱሪስት መስህብ ቦታ ባህር ዳር ዙሪያ ወረዳ ጭስ አባይ ከተማ ላይ ከውጭ ሀገር ቱሪስቶች ጋር በመገኘት መንግስት ነኝ የሚለውን አካል ፋኖ ዘራፊና ዓላማ የሌለው ሽፍታ ነው እያለ የሐሰት ፕሮፓጋንዳውን እንደሚሰራ ሳይሆን ፋኖ ትልቅ ዓላማና ራዕይ ያለው ለምስራቅ አፍሪካ ቀጠና መነጋገሪያና በአጠቃላይ እጅግ ፖለቲካዊ ጉዳዮች የበኩሉን እየተወጣ ያለ የነፃነት ታጋይ ወይም ተፋላሚ ኃይል መሆኑን በማስረዳት ለማንኛውም የሀገር ውስጥም ሆነ የውጭ ዜጋ ቱሪስቶች ልዩ ጥበቃ የሚደረግለትና የቱሪስቶች ቦታዎች በነፃነት ጎብኝቶ በሰላም ወደ መመለስ መሆኑን በመነጋገር ውይይታቸውን አጠናቀዋል። የውጭ ሀገር ቱሪስቶችን በተደረገላቸው አቀባበልና እንክብካቤ ተደስተው የተደረገላቸውን እንክብካቤ ቦታውን ለመጎብኘት ለሚመጡ ቱሪስቶችና ለዓለም አቀፍ ዲፕሎማቶች እንደሚናገሩ ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብኃ በአውደ ውጊያው የተሸነፈ አገዛዝ በንጹሐን ላይ የድሮን ቦምቦችን በማዝነብ የጦር ወንጀል በመፈጸም ላይ ይገኛል። በአማራ ፋኖ ብሔራዊ ንቅናቄ የበላይ ዘለቀ ዕዝና የጎንደር ጠቅላይ ግዛት ዕዝ በፈጸሙት ልዩ ተጋድሎ ከደቡብ እና ማዕከላዊ ጎንደር በርካታ ወረዳዎችን የተጠናከረ ያገዛዙ ሰራዊት መሬት ይዞ መዋጋት ሲሳነው እና ከፍተኛ መፍረክረክ ሲደርስበት ታይቷል። ይሁን እንጂ ይህ የሽብር አገዛዝ ሆን ብሎ በታቀደው ሁኔታ ህዝቡን በመጨፍጨፍ የሽብር መንገድ ወታደራዊ ሽንፈቱን ለመቀልበስ አስቦ ብዙ ንጹሐን ላይ በተለይም በደብረታቦር ከተማ ህዝብና
ተቋማት ላይ ተከታታይ የድሮን ድብደባዎች አድርጓል። የአማራ ፋኖ ተጋድሎ በሁሉም ቀጠና ተጠናክሮ የቀጠለ ሲሆን ከደሴ ከተማ በቅርብ ርቀት የምትገኘውና የብልጽግናው ሰራዊት የሚመካባት የኮንክሪት ምሽግን በፋኖ ተሰብሯል። የአማራ ፋኖ ብሔራዊ ንቅናቄ ከብልጽግናው ሰራዊት ጋር የሚያደርገውን የፊት ለፊት የደፈጣና ሰርጂካል ኦፕሬሽን ውጊያ አጠናክሮ በመቀጠል ደሴ ዙሪያ ታላቅ ድል ተቀናጅቷል። የአፋባና የአፄ ምኒልክ ዕዝ ልጅ ኢያሱ ኮር የጎፌ ክፍለ ጦር ከደሴ በቅርብ ርቀት በሚገኘው የብልጽግናውን ምሽግ መስበሩን የክፍለ ጦሩ ህዝብ ግንኙነት ክፍል አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አፄ ምኒልክ ዕዝ ልጅ ኢያሱ ኮር የጎፌ ክፍለ ጦር ባደረገው ብርቱ ተጋድሎ የብልጽግናውን ሰራዊት ከሚመካባቸው ልዩ ምሽጎች መካከል አንዱን የነበረውን የፎርሴ ተራራ ምሽግ በመስበር ድል ተቀናጅቷል። ፋኖቹ በእኛ ላይ ምንም አይነት ጉዳት ሳይደርስ ወደ አልብኮ ወረዳ ሳልመኔ ቀጠና ጠላት አፈግፍጓል ብለዋል። የጎፍ ክፍለ ጦር ከብልጽግናው ጥምር ጦር ጋር ያደረገውን የውጊያ ግንባር በማስፋት በሌላኛው ቀጠና 3 ሻለቃዎችን አስገብቶ ነበር። የክፍለ ጦሩ መከተሻ አለቃ ነጋሽ ከተማን በደቂቃዎች ውስጥ ሲቆጣጠር፣ የክፍለ ጦሩ ቃኝ ሰበርና መከታ አለቃዎች ደግሞ ደጋን ከተማ መቆጣጠር ችለዋል። የክፍለ ጦሩ ተጋድሎ ዝርዝር መረጃ ለሚዲያችን ያደረሰው ክፍለ ጦር ቃል አቀባይ ክፍል ሰራዊት ከተሞችን ከተቆጣጠረ በኋላ የኦዴድ ብልጽግናን ቡድን የአማራን ሕዝብ ለመጨፍጨፍና መሳሪያ ተተኳሽ መግዣ የህዝቡን ኑሮና አቅም ያላገናዘበ ዋጋ ተመችቶ ይቸበቸብ የነበረውን ማዳበሪያ ከደበቀበት በማውጣት በስርዓቱ ግፍና በደል አጋልጧል። የብልጽግናው ሰራዊት የሚመካባቸውን ልዩ ምሽጎች መካከል አንዱ የነበረውን ፎርሴ የተራራ ምሽግ በመስበር ድል ተቀናጅተዋል። የፋኖ ጦር ሰራዊት ምሽጉን ኢላማ ያደረገ ጥቃት በመክፈት በአጭር ሰዓት ውጊያ መስበራቸውን የገለጸው የክፍለ ጦሩ ቃል አቀባይ ክፍለኛ ምሽጉን ሰብረን እስከምንበትነው ድረስ ጠላት የሚከላከልበትን ጊዜም አልሰጠነውም ነበር ብለዋል። በዚህም የተነሳ በእኛ ላይ ምንም አይነት ጉዳት ሳይደርስ ወደ አልብኮ ወረዳ ሳልመኔ ቀጠና አፈግፍጓል ብለዋል። የጎፍ ክፍለ ጦር ከብልጽግናው ጥምር ጦር ጋር ያደረገውን የውጊያ ግንባር በማስፋት በሌላኛው ቀጠና 3 ሻለቃዎችን አስገብቶ ነበር። የክፍለ ጦሩ መከተሻ አለቃ ነጋሽ ከተማን በደቂቃዎች ውስጥ ሲቆጣጠር፣ የክፍለ ጦሩ ቃኝ ሰበርና መከታ አለቃዎች ደግሞ ደጋጋ ከተማን መቆጣጠር ችለዋል። ከተሞችን ከተቆጣጠረ በኋላም የኦዴድን ብልጽግና ቡድን የአማራን ሕዝብ ለመጨፍጨፍና መሳሪያ ተተኳሽ መግዣ የህዝቡን ኑሮና አቅም ያላገናዘበ ዋጋ ተምኖ ሊቸበችብ የነበረውን ማዳበሪያ ከተደበቀበት በማውጣት በስርዓቱ ግፍና መገለል ሲደርስበት ለነበረው አርሶ አደር ወገናችን በነጻ አከፋፍለዋል። በዚህም ፋኖ ምን ያህል ለህዝብ አዛኝና አሳቢ መሆኑን አሳይተዋል። የዚህ የግለሰብ ዙፋን ጠባቂ ጨፍጫፊ ቡድን ከተማዋን ለቆ ሲፈረጥጥ ቁጭ ላይ ያገኛቸውን ንጹሐን ላይ የተተኮሰ የጥላቻ በትሩን አሳርፎባቸዋል። የማዳበሪያ ስጦታውን የተቀበሉ አርሶ አደሮች ሲናገሩም ሁልጊዜ የማዳበሪያ ገንዘብ ቢበሉንም ማዳበሪያውን ግን ከልክለውናል። የከፈሉንበትን ማዳበሪያ ለምን አትሰጡንም? ወቅቱን ጠብቀን ማሳችንን አንጠቀምበትም ብለው ሲጠይቃቸው የሻዕቢያን ወረራ ከጎናችን ቆማችሁ ልትመክቱና ጽንፈኛውን ልትወግዙ ይገባል። ይህን ካላደረጋችሁ ማዳበሪያውን ልታገኙ አትችሉም፣ መሳሪያዎቻቸውንም ታስረክባላችሁ እያሉ ነበረ ምላሽ የሰጡን ሲሉ የባይደን መዋቅር በአርሶ አደሩ ላይ የሚፈጸመውን ነውረኝነት አጋልጠዋል። በመጨረሻም የብልጽግናው ሰራዊት ንጹሐንን በግፍ ከመግደሉም ባለፈ ከደሴ ከተማ መድፍና ተጨማሪ ተኳሾችን እያቀረበ በማምጣት አቧራ የሚባል ቦታ ላይ ጠምዶ በዘፈቀደ በግድ የለሽነት ወደ ህዝብ በመተኮስ ጥላቻውን እያሳየ ሲሆን የዜና እስኪጠናከርበት ሰዓት ድረስ በሰው ህይወት ላይ የደረሰ ጉዳት ባይታወቅም የበርካታ ንጹሐን ንብረት አውድሟል።